ማስክ ለምን አውለክ ማስክ አባኔ የሼኩ ልጅ አይደለሁም። በባዶ ኪስ መገልፈጥም ሆነ ሰው ማስገልፈጥ ቀባሪ መሰብሰብ ነው ትርፉ። ማፊ ፋይዳ ሐቢቢ። ለዛም ነበር እስከዛሬ ማስኬን ከመወልቅ ፓንቴን ባወልቅ ይቀለኛል ምናምን እያልኳችሁ ስሰክሳችሁ የከረምኩት። አንድ ኦፈር ነበር የምፈልገው ደና ሳንቲም ያለው እግዚአብሔር ረዳኝ ተሳካ። ይኸው ደርሰናል እዚህ። ምን አገባኝ ነው ያላለም። ሰማችሁት? እንደለመድናት የሆነ ቪዲዮዎች ቅንጨብ አድርገን መተናል። ጣፋጭ ነገር በተን አድርገንበት አብረን እንላለን። እንግዲህ ስቴይ ቱን እንዲመቻችሁ የትም መሄድ የለም። ታመሰግኖታለሁ። በድጋሚ ደጋግሜ ወደዚህ መጋበዜ አይቀርም። ፖለቲካውን እንዲተነትኑልን የሚሰማውትን እንዲነግሩ ደግሞም እንግዲህ እንደ ሽማግሌም እንዲመክሩ ማስቸገሪያ አይቀርም። በመጨረሻ ማለት የሚፈልጉት ነገር ካለ መልእክቶን ያስተላልፉ። እኔ ግን እግዚአብሔር ይስጥልኝ። ሁለተኛ ትደውይልኝ። ወይዘሮ አረጋይ ወየነች አትየሽ ምነሽ እንዳሉ መብራት አለ ወይ? አዎ አለ። እንጀራ ልትጋግር ፈልጋ ነው። የተላጠሽ ፈልገው ያዙት። አበሻሻ ያውቃል። ባለታሪክ ገባኝ ነበር። እስማ ሂሩት ወይ በሲ ስጠራሽ አሰሚኝ እንዴ? አንዴ አይደል እንዴ ጠራኸኝ? ካንዴ በታች ስንቴ ልጥራሽ? ልብሶቹን በከለር አድርገሽ አጣጥፈሽ ደብዘ ያላልከኝ እዚህ እየሰራ በጆሮሽ ነው ብታጣጥፊው። የድሬ ጥፍር እንዲህ እስኪያድግ ድረስ አንቺ ምን ትሰሪያለሽ? የማንን ጎፈሬ ነው የምታመጪው? ያሁን ውሃ ሞቅና አለስመሰሽ ትቆርጥልኛለሽ። አንተ ምን እያደረክ ነው? እማዬ ደረቴን እኮ እያየሁት። በልሽ ሂድና ወይዘሮ አስካለችን ቀስ ብለህ በጆሮ ነይ ቡና ጠጪ በላት። እሺ ማነው? እትዬ አስካለች እማዬ እንዳለችሽ ነይ በጆሮሽ ቡና ጠጪ። ሽንት ቤት ሲመጣ ሰው ለምን ቆሞ እንደሚሄድ ታውቃላችሁ? የወለደ አንጀት አላስችል ብሎ አስጀምሮባት እቺ ደግሞ እንደሚያፈጥብኝ ቆንጆ ሴት አይቷ አይደል እንዴ? እቺ ተስተላ ምን ይሁዲ ምን ይሻለኛል? ቀስ ያልኩ ልብሳ እንዴ በሬትም ምንም አይሰማም። ቀስ ብዬ በፈሳ ችግር የለም። ድምፁ እንደሆነ ከባድ ነው። ድምፁ እንደሆነ የዘመራው አሰማው ነይ ሪቢኝ ነይ ግለጩና ተደራጂ ነይ ጋዜጣ ለጥይት ሶፍ ቀዳልኩ ነው እኔ አንደ ላይ አንጀትሽ ሞቷል። ግማታ ወረጂ ልትራጂ ወደዛ ወይ በኮብል ወይ በጠጠር ወይ በቅጠል ተጠረጊ። ግማታ ወረጂ ግማታ በዚህ ዝጊው ናናፍሽ ናና እንካ ሰላም ትያ በምን ትያ በገንዘብ ምን አለ በገንዘብ አንተ ገንዘብ የለህ ምን አገባ ምን አጥቶ ስንት ሞት ነው ስንት ሞት ነው ያለፍኩት? ስንት how many times ትላንት ሚኪ ዲቻ አልበላለን በቤቲንግ ለምን አልሞክሩ? አራቱኝ በእናት እኔም አሁን ማለት ነው ሳላ አግብቶ ይሰግዳል ብል ራሱ አማት ሆምቶ ይመስል ራይድ ግባ። ያው አስጀምራለሁ። እሺ ምንድን ነው የሚሸተው? የሆነ የሚሸት ነገር አለ። ቆይ ወዴት እየወሰድከኝ ነው? መንገድ ስተናል እኮ እንዴ! ኧረ መንገድ ስተናል። ስማ የደብረህ ማሚስቴ ብቻ ችግር የለውም። ኧረ ወለዲ ጋር መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። ዝም በይ በቃ።
700 ያለው ምንድን ነው? ዛሬ ይሁን ለማንም ሰው እንዳትናገር። ኧረ ለምን ነገር የት እንደምትኖር አይቻለሁ። ብታወራ ቀብርሃለሁ። እሺ ቻው።